ክብርት ፕሬዝዳንት ሳህለወርቅ ዘውዴ፣ ክቡር አፈጉባኤ ታገሰ ጫፎ፣ ክቡር አፈጉባኤ አገኘሁ ተሻገር፣ የጠቅላይ ፍርድ ቤት ፕሬዝዳንት ክቡር ቴዎድሮስ ምህረት፣ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ፣ ምክትል ፕሬዝዳንት የፓርቲያችን አደም ፋራ፣ የነዚህ ጀግኖች የዘመኑ ምልክት ፊልድ ማርሻል ብርሃኑ ጁላ፣ የተከበራችሁ የክልል ርዕሳነ መስተዳድሮች፣ ጀግኖች የጦር መኮንኖች፣ ሚኒስትሮች፣ አምባሳደሮች፣ የሀገር ሽማግሌዎች፣ ጥሪ የተደረገላችሁ እና የታደላችሁ ታዳሚዎች በሙሉ እንኳን ደስ ያላችሁ፣ እንኳን ደስ ያለን። ከሁሉ አስቀድሜ ታሪክ ለመዘከር፣ ታሪክ ለመስራት፣ ለመጀመር፣ ለመጨረስ ያሰብነውን ተግብረን ለማሳየት ያበቃንን ፈጣሪ እጅግ አድርጌ አመሰግናለሁ። የሰው ልጅ የህይወት ጉዞ በእድልና በትግል የተሞላ ነው። እድልና ትግል ሲገናኙ ሲሰምር መከናወን ይሆናል። አንዳንዴ እድል ብቻ፣ ሌላ ጊዜ ትግል ብቻ ሲሆን መከናወን ይሸሻል። እድል ያለ ትግል ያመልጣል። ትግል ድል ድካም ነው። አንዳንዴ ሰዎች ብዙዎቻችን ባለፍንበት መንገድ ሲተጉ፣ ሲለፉ፣ ሲቆፍሩ ይታያሉ፣ ግን አይከናወኑም። ትግል ብቻውን እድል ከሌለ ስኬት ስለማያመጣ እኛ እዚህ የምንገኝ ኢትዮጵያውያን በሙሉ እድለኞች ነን። እድለኞች ያደረገን ደግሞ ኢትዮጵያዊ መሆናችን ነው። ይህንን አስደማሚ መታሰቢያ ሌሎች የጥቁር ሕዝቦች ሀገራት ሊሰሩት ይችላሉ። ነገር ግን የሚኒሊክ ልጅ፣ የባልቻ ልጅ፣ የገበየው ልጅ፣ የአሉላ አባ ነጋ ልጅ መሆን ግን አይችሉም። ኢትዮጵያዊነት የታደልነው ነው። ይህ መታሰቢያ ግን ታግለን ጥረን ሰርተን ያሳካነው ነው። ስለዚህ እድልና ትግል ሲገናኙ ይሰምራል የሚለው ሐሳብ ኢትዮጵያዊ በመሆን ታድለን የመስራት ልቦናና ጥረት ታክሎበት ይህ መታሰቢያ ከ128 ዓመታት በኋላ ዛሬ በዚህ ስፍራ ተከውኖ ለልጆች ማለፍ በሚችልበት ከነግርማ ሞገሱ ኢትዮጵያን መስሎ ኢትዮጵያን አክሎ የታየበት በሁለቱ አንኳር የስኬት ምስጢሮች ቁርኝት ነው። ሁሉም ነገር ሲሰራ ፈተና አለበት። ኢትዮጵያ ከአድዋ እስከ ዛሬ የፈተናዎቿ ምንጮች ሁለት ነገሮች ናቸው። ባዳና ባንዳ። ባዳዎች መጀመሪያ ፈልፍለው የሚያገኙት ባንዳዎችን ነው። ባዳዎች እንዲሁ መጥቶ አልወረሩንም፣ ባንዳዎች አግዘዋቸው እንጂ። ባዳዎች ጦር ሳይሰብቁ ሰላይ ልከው ባንዳ መልምለው አገር የሚያሳይ መንገድ የሚያመላክት የውስጥ ጠላት አግዟቸው ነው። ባዳና ባንዳ ትናንት ባድዋ ዛሬም በብልጽግና ጉዟችን የኢትዮጵያ ፈተናዎች ናቸው። በዚህ ስፍራ የምታዩት አስደናቂ ስራ ተጀምሮ
ዛሬ እስከደረሰበት ደረጃ ድረስ ብዙ 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 ተብሏል። ያ ፈተና ነው። ይህንን ፈተና ከአባቶቻችን ሁላችንም መማር ይኖርብናል። አባቶቻችን በምን መወዳደር በምን መተባበር እንዳለባቸው ጠንቅቀው ያውቃሉ። አባቶቻችን በምን መነቃቀፍ በምን ደግሞ መደጋገፍ እንዳለባቸው እንዲሁ ያውቃሉ። በምን መከራከር በምን መነጋገር እንዳለባቸው ያውቃሉ። በምን መኮራረፍ በምን መነቃቀፍ መተቃቀፍ እንዳለባቸው ለይተው ያውቃሉ። አባቶቻችን በሀገርና በመንግስት መካከል ያለውን ልዩነት ጠንቅቀው ያውቃሉ። በባላባትና በሕዝብ መካከል ያለውን ልዩነት እንዲሁ ጠንቅቀው ያውቃሉ። ለነዚህ ሁነኛ ምሳሌ የሚሆነኝ ደጃዝማች ባልቻ ሳፎ አባ ነፍሶ ነው። ከ12ቱ ጀግኖች የጦር መሪዎች በሁለተኛው የአድዋ ጦርነት የነበረው ብቸኛው ጀግና ደጃዝማች ባልቻ ነው። የተቀሩት አጼ ሚኒሊክን ጨምሮ ሁለተኛውን የጣሊያን ወረራ ለማየት አልታደሉም። ደጃች ባልቻ የሚኒሊክ ታማኝ ጦር ሆነው ካገለገሉ በኋላ በጃንሆይ ጊዜ በነበረው ለውጥ የሚኒሊክ አጥንት ይወጋኛል፣ እንዴት የሚኒሊክ ቤተሰቦች ይገፋሉ በሚል የስልጣን ሽኩቻ ከሲዳሞ ገዢነታቸው ወደ ሸዋ አዲሱን አመራር ሊገዳደሩ ጦራቸውን ይዘው መጡ። በዚያ ጊዜ በነበረው ሁኔታ ጃንሆይ ካሸነፉ በኋላ ባልቻ አባ ነፍሶን በወሊሶ አካባቢ በግዞት በእስር እንዲቆዩ አደረጓቸው። ባልቻ አባ ነፍሶ ከሁለት አስርተ ዓመታት በኋላ ጣሊያን ዳግም ኢትዮጵያን ሊወር ሲመጣ መልእክት ላከባቸው። የነበረው መንግስት በግዞት ስላቆየ ስላሰረ ስልጣን እሰጥሃለሁና ና ከኔ ጋር ተቀላቅለህ ቀሪውን ስራ ጨርስ የሚል ግብዣ ደረሳቸው። እኔ ጸቤ ከንጉሱ እንጂ ከኢትዮጵያ አይደለሁም፣ እኔ የአድዋ አርበኛ እንጂ ባንዳ አይደለሁም ብለው ሁለተኛውን የጣሊያን ወረራ ተዋግተው ማርከው አዋግተው በዚያ ውጊያ የተሰዉ ጀግና ናቸው። ሀገርና መንግስትን መለየት ማለት እንዲህ ነው። አሁን ያለው መንግስት ላይመች ይችላል፣ ኢትዮጵያ ግን ሁሌም ትመቻለች። አሁን ባለው መንግስት ባለን አንዳንድ ቅሬታዎች የአድዋን መታሰቢያ ማርከስ ማለት የአባቶቻችንን አጥንትና ደም ማርከስ ማለት ነው። ለመሆኑ እኛ ኢትዮጵያውያን የወረስነው እሳቱን ነው እሴቱን? አባቶቻችን እሴት ነበራቸው። ያን እሴት ለማሳካት የተጠቀሙበት እሳትም ነበራቸው። በእኛ ስነ ቃሎች ውስጥ ቁጣ፣ ደንፍላት፣ መሸፈት፣ መውጋት፣ ጀብደኝነት በብዙ ይነገራል። ይህ በስነ ቃሎቻችን የምናያቸው ቁጣዎችና ጀብደኝነት እሳቱን እንጂ እሴቱን አያሳዩም። አባቶቻችን ዋጋ የከፈሉበት ነፃነትና ክብር እሴት ነው። ነፃነትና ክብር ለመጎናጸፍ የሄዱበት መንገድ ግን እሳት ነው። ልንወርስ የሚገባው ነፃነቱን፣ ክብሩን፣ አንድነቱን እንጂ ያን ሊያሳኩ የታገሉበትን ስልት እሳቱን መውረስ አይጠበቅብንም። ዛሬ በስነ ቃሎቻችን ብቻ ሳይሆን በተግባራችን በምግባራችን የወረስነው ምንድነው ብሎ እያንዳንዱ ኢትዮጵያዊ ራሱን ሊጠይቅ ይገባል። እውን እኛ የነዚህ ጀግኖች ልጆች ነን ወይ?
አእምሯችን ከባርነት ነፃ ወጥቷል ወይ? ዛሬ ያለ ኢትዮጵያዊ የእውነት መስፈሪያው የትክክል መስፈሪያው ምንጩ እውን ኢትዮጵያ ነች? ከውጭ ሲሰማ የሚቀበልና የሚያምን ከውስጥ ሲሰማ ለመቀበል የሚቸገር ኢትዮጵያዊ እውነት ነፃ ነው ሊባል ይችላል? የአድዋ ጀግኖች ልጆች ነውስ ሊባል ይችላል? ነፃነትንና ክብርን የወረሰ ስልትን ተለዋዋጭ የሆነውን ነገር ከዚያ ጋር ደምሮ የሚያይ መሆን የለበትም። ስልት ከዘመን ጋር ይቀያየራል። እሴት ግን ተሻጋሪ ነው። እኛ ያወረሱን እምብኝ ማለት ለወራሪ፣ እምብኝ ማለት ለድህነት፣ እምብኝ ማለት ለልመና፣ እምብኝ ማለት ለውጫዊ እሳቤ ስለሆነ ይህንን ነፃነትና ክብር የወረሰ ኢትዮጵያዊ ዛሬም የምግብ ሉዓላዊነት ለማረጋገጥ የሚተጋ መሆን አለበት። ስንዴ ሲባል፣ ሩዝ ሲባል፣ ሌማት ሲባል ቃር የሚለው ሳይሆን አድዋ የሚታወሰው መሆን አለበት። ምክንያቱም የምግብ ሉዓላዊነት ማረጋገጥ ከቻል አድዋ በሌላ መንገድ እና ባልፈለግነው መንገድ በሀገራችን ሊከወን ይችላል። ለማኝ ሀገር ነፃ መሆን ስለማትችል የአየር ንብረት ለውጥ ዓለምን አስቸግሯል። እኛን ደግሞ በተደጋጋሚ ድርቅ ጎብኝቶናል። ይህንን ለመከላከል ግሪን ሌጋሲ ሲባል አድዋ የሚታወሰው ለኢንቫይሮንመንት ለሚያመጣው ጣጣ አልገዛም፣ ታግዬ እድል ተጠቅሜ ተባብሬ የከባቢን አየር ልገዳደር እችላለሁ የሚል እንጂ እጁን አጣጥፎ ተቀምጦ ችግር ሲመጣ ደግሞ ተቸገርኩ የሚል መሆን የለበትም። እሴት የወረሰ እኛ ኢትዮጵያውያን እሴት ከወረስን የምግብ ሉዓላዊነት ለማረጋገጥ የአየር ንብረትን ለመገዳደር በጋራ መቆም የምንችል መሆን አለብን። ከዚያ በተጨማሪ አባቶቻችን በአድዋ በጦር በጋሻ በፈረስ ደምተው ሞተው ኢትዮጵያን ነፃ የጥቁር ሕዝቦች ምልክት አድርገዋታል። ዛሬ ግን ቴክኖሎጂን በዚያ ደረጃ ለማወቅ የማንጥር ለመጠቀም የማንጥር ከሆነ ያ የአድዋ ነፃነትና ክብር እሴት የተወረሰ ሊሆን አይችልም። በዚህም ምክንያት ዛሬ በምታዩት በዚህ አስደናቂ ቦታ ከኛ መካከል ፀሐይ ትገኛለች። ፀሐይ ማለት አባቶቻችን ራይት ብራዘርስ አውሮፕላንን ፈጥረው ብዙም ሳይቆዩ በኢትዮጵያ ለመጀመሪያ ጊዜ የተገጣጠመችና ለቴክኖሎጂ የነበራቸውን ጥማትና ፍላጎት የምታሳይ ምልክት ናት። እቺ ምልክት ለ88 ዓመት ከኢትዮጵያ ወጥታ አልነበረችም። ከአድዋ መታሰቢያ ጋር ወደ ቤቷ መመለስ ችላለች። እንኳን ደስ ያላችሁ። ፀሐይ የትናንትና የቴክኖሎጂ ምልክት ናት። ከክብርት ፕሬዝዳንታችን ንግግር በኋላ ዛሬ አጼ ምኒልክ ንግግር ያደርጋሉ። በዚህ ንግግራቸው የኢትዮጵያ አርቲፊሻል ኢንተለጀንስ በአፍሪካ ለመጀመሪያ በዓለም እጅግ ጥቂት አገራት ሊያሳኩ የቻሉትን የሆሎግራም ቴክኖሎጂ ተጠቅሞ 3 ፎቶና ባልጠራ ድምፅ የተቀዳ የአጼ ምኒልክን ንግግር በአዲስ መልእክትና በዛሬ ምንነት አስደማሚ በሆነ መልኩ በአፍሪካ ለመጀመሪያ ጊዜ ከ100 ዓመት በፊት የሞቱትን ሰው ሊያናግር ጥቂት ደቂቃዎች ቀርተውታል። ትናንት አባቶቻችን ቴክኖሎጂን ሞክረዋል። ዛሬ ደግሞ አርቲፊሻል ኢንተለጀንስ በአፍሪካ ፈርቀዳጅ የሆነው ምልክት ሊያሳየን ተዘጋጅቷል። መላው የኢትዮጵያ ሕዝብ ሾተሉን ወደ አፎቱ፣ ብስጭቱን፣ ቁጣውን ወደ ትዕግስቱ አስገብተን የኢትዮጵያን ነፃነትና ክብር ለመጠበቅ ዛሬ በድጋሚ
ቃል የምንገባበት ቀን ሊሆን ይገባል። ኢትዮጵያ ከነ ክብሯ ከነ ነፃነቷ ለልጆቻችን ማሸጋገር እንዲቻል እንደዚህ ያለ መታሰቢያ በእጅጉኑ አስፈላጊ ነው። እኛ ጀምረነዋል፣ ትውልድ ይጨርሰዋል። ኢትዮጵያ ከግራ ከቀኝ ከውስጥ ከውጭ በብዙ መልኩ እየተናጠች ነው። ማረጋገጥ የምፈልገው ግን ቅቤዋን እናየዋለን። የኢትዮጵያ ከፍታ የተገለጠላችሁ ካላችሁ ለመመልከት ሞክሩ። የገባችሁ ካላችሁ ለመርዳት ሞክሩ። እድለኞች ካላችሁ ታገሉ። እድለኛ ካልሆናችሁ ብትታገሉም ድካም ስለሆነ ተዉት። የምትጠራጠሩ የኛን አቋም የኛን ንግግር የምትጠራጠሩ ቆም ብላችሁ አስተውሉ። ባዳዎች ጭንቅላታችሁን አይውሰዱት። ባዳዎች የሚያቆሙን አይደለንም፣ እኛ የአባቶቻችን ልጆች ስለሆነን። በእርግጠኝነት የምነግራችሁ ኢትዮጵያ ትበለጽጋለች። አሁን ከውስጥ ከውጭ የተነሱባት ኃይሎች እንዴት ተሳካላችሁ ብለው እንደ አድዋ እነሱ ራሳቸው ይዘግቡታል። ኢትዮጵያ የተባለችው አውሮፕላን ዛሬ ሞተር እያሞቀች ነው። ከጥቂት ጊዜያት በኋላ ማኮብኮብ ትጀምራለች። ከዚያም በኋላ መብረር ትጀምራለች። ሁላችሁም እንደምታውቁት አሙቃ ሳትጨርስ ማኮብኮብ ሳትጀምር መብረር ሳትጀምር መሳፈር ብትችሉ መልካም ነው። አንዴ ከበረረች አንዴ ከተነሳች ማሳፈር ትቸገራለች። ከትናንትና ወዲያ ያልገባችሁ ዛሬ ይህንን ስትመለከቱ አይናችሁ ሊገለጥ ይገባል የሚል እምነት አለኝ። በመጨረሻም ክቡር ኢንጂነር ታከለ ኡማ የቀድሞ የአዲስ አበባ ከንቲባ ይህንን ስራ ስንጀምር በታላቅ የኃላፊነት ስሜት ከካቢኔያቸው ጋር ስራውን ለማስጀመር ያደረጉትን ጥረት ሚኒሊክን የሚያስታውስ ታከለን ስለማይረሳ ለማመስገን እፈልጋለሁ። የሴት ምሳሌ ብርቱ ማርሽ ቀያሪዋ አዳነች አቤቤ ወንድሟ የጀመረውን አስፍታ አልቃ አሳምራ እጅግ ብርቱ ከሆኑ ካቢኔዎቿ ጋር ቀን ከሌት ሰርተው ይህንን ስላሳኩ እሷንም በክብርት ፕሬዝዳንት ፊት ለማመስገን እፈልጋለሁ። የተከበራችሁ ወንድምና እህቶቼ ሐሳቡም ስራውም ድሉም የሁላችን ነው። በዚህ ውስጥ ብዙ ሰዎች ከምትገምቱት በላይ ከሁሉም የኢትዮጵያ ጫፍ እስከ ትናንትናው ማታ ድረስ በታላቅ ትጋት ይሰሩ ነበር። ቻይናውም፣ ሲዳማውም፣ ወላይታውም፣ ትግራዋዩም፣ ኤርትራውያም ሳይቀር በዚህ ስራ ተሳትፈዋል። ይህ ሁሉ እጅ፣ ጭንቅላት፣ አእምሮ ተደምሮ ይህንን አስደናቂ ስፍራ ዛሬ ለማየት ለልጆቻችን ደግሞ ለማውረስ ስላሳደሉን እነዚህ ሁሉ በእናንተ ፊት ማመስገን እፈልጋለሁ። የአባቶቻችን አምላክ የኢትዮጵያ አምላክ አድዋ ላይ ለጥቁር ሕዝቦች ሁሉ ምሳሌ ያደረገን ነገ በብልጽግና ምሳሌ የሚያደርገን ፈጣሪያችን የተመሰገነ ይሁን። ኢትዮጵያ በልጆቿ ታፍራና ተከብራ ለጥቁር ሕዝቦች ሁሉ ምሳሌ ሆና
ትቀጥላለች። አመሰግናለሁ። በመጨረሻም ክብርት ፕሬዝዳንት ሳህለወርቅ ዘውዴ ይህንን አስደናቂ ቀን አስመልክተው ንግግር እንዲያደርጉና ከሳቸው ቀጥለው የመጨረሻውን የመዝጊያ ንግግር የሚያደርጉልን አፄ ምኒልክን በሐሳብ እንዲጋብዙልን እጠይቃለሁ። አመሰግናለሁ።